በተለያዩ ቦታዎች ሆናችሁ ዝግጅታችንን በመከታተል ላይ የምትገኙ ውድ ተመልካቾቻችን እንደምን ሰንብታችኋል? ዛሬ አንድ እንግዳ አለን። አርቲስት መላኩ ቢረዳ ይባላል። በስራዎቹ እውቅና እና ተወዳጅነት እያገኘ የመጣ ወጣት አርቲስት ነው። አሁን ከሀገር ተሰደዋል። ለምን? እንግዲህ መልካሙ አርቲስት መልካሙ የዛሬ እንግዳችን ነው። ያወጃያ አንሳረናዌ አትዋጃያ ያወጃያ አንሳረናዌ አትዋጃያ አርቲስት መልካሙ ጥሪያችንን በመቀበል ከልብ አመሰግናለሁ። እኔም በጣም ከልብ ያመሰግናለሁ። እንደምናችሁ? ሰላም። አርቲስት መላኩ አሁን ካለህበት ከስደት ነው ማናገርህ። በመጀመሪያ ደረጃ ለምን ተሰደድክ? አጠቃላይ የተሰደድኩበት በሀገራችን ባለው ሁኔታ ላይ መላው ኢትዮጵያ ሕዝብ በደልና ጭቆናን አልቀበልም ብሎ ባልመረጠውና ባልወደደው የኢህአዴግ ስርዓት ውስጥ ባለበት ሁኔታ እኔም 3 አልበሞች አሉኝ። በ3ቱም አልበሞቼ የኢህአዴግን ስርዓት እየተቃወምኩ ነበር እስካሁን ድረስ። ከዚህም ጋር በተያያዘ በተለይ በአሁኑ ሰዓት የኦሮሞ ህዝብ፣ የጉራጌ ህዝብ ወይም ደግሞ የኮንሶ የአማራ ህዝብ የሚባል የለም። ኢትዮጵያ ውስጥ ያሉት ህዝቦች ሁሉ ለነፃነታቸው፣ ለመብታቸው፣ ለአንድነታቸው በሚታገሉበት ሰዓት እኔም ይህን ትግል በመደገፍ ሙዚቃ ሰርቼ ነበረ። ወያኔ የሚል በአጠቃላይ የወያኔ ስርዓትን አጠቃላይ ያለውን በህዝቡ ላይ የሚደርሰው ጭቆናና በደል በመግለጽ ሙዚቃ ሰርቼ ነበር እና ከዚህም ጋር በተገናኘ ዓለም አቀፍ ሚዲያዎች በአጠቃላይ እንደ ጉራጌ ህዝብም በህዝቡ ላይ የሚደርሰውን ነገር በተለይ የንግድ ቦታዎች መፈናቀል፣ የህዝቡ መሰደድን፣ በገዛ ሀገሩ ላይ የመስራት ነፃነትን ማጣቱን ይህን በመግለጽ ከዚህ ጋር በተያያዘ የደረሰብኝ ብዙ በደሎች ነበሩና ከዛ አንፃር ያው ማንም ሰው ህይወቱን ማትረፍ ይፈልጋልና በዛ የመጣ ወደ ከመወደድ ሀገሬ ለመሰደድ ተገድጃለሁ። እስኪ ለዚህ ለችግር ያጋለጠህን ዘፈን ልትልልን ትችላለህ? ለማስታወስ ያክል ኦያኔ 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 ያኔ በበኮሪ ተጨነው ይተከተክተሜት መሞሪ ወያኔ 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 ያኔ በበኮሪ ተጨነው ይተከተክተሜት መሞሪ ኢትሞሞሪ ተክተሜት መሞሪ ኢትሞሞሪ ተክተሜት መሞሪ ኢትሞሞሪ ተክተሜት መሞሪ ኢትሞሞሪ ተክተሜት መሞሪ ያረ ይቀጥላል። ኦያኔ 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 ያኔ በበኮሪ ተጨነው ይተከተክተሜት መሞሪ ኢትሞሞሪ ተክተሜት መሞሪ ኢትሞሞሪ ተክተሜት መሞሪ ኢትሞሞሪ ተክተሜት መሞሪ ኢትሞሞሪ ተክተሜት መሞሪ ገነኖ ቦኼቃ ሄታሽ ቦኼቃሮ በንቄት ማንከረኒ ዌታ ታየክሮ እነምቡራ ኸረ ማነ ኸርጅ ጓራል አተታቲ ሞት አተታ ይቀጥል ህዋ ኸትዛወከ ከገኖት ቀመንደም ይኻደ ገንበበት ሰብጀፐረ ብነ ካምሰነኩም ታበቤቴ አፈሪ እንቡር ቢርቤዳ ሰንብስ ሚያራስ ሜዩሪ ረቆንቸ ባነ ይሰርፊ በዋና እኳ ይካደገም የሰብሰር ያትባና ያትባና የሰብሰር ያትባና ያትባና የሰብሰር ያትባና
ያቷና የሰብሰብ ያቷና ያቷና የሰብሰብ ያቷና ያቷና የሰብሰብ ያቷና ያቷና የሰብሰብ ያቷና ትርጉሙ ምን ማለት ነው? ትርጉሙ የጉራጌ ህዝብ ሆይ የኦሮሞ ህዝብ የአማራ ህዝብ የኮንሶም ህዝብ በሚጨቆንበት በሚያዝንበት ሰዓት ለህዝብ አለኝታነትህን ለህዝብ ያለህን አጋርነት ግለጽ ዝምታው ይበቃል ያንተም ልጅ ከንግድ ቦታው ሲሰደድ ሀገሩን ጥሎ ስደትን ሲመኝ በየሰው ሀገሩ እንደ በግ ሲታረድ አማራጭ አጥቶ በበረሃ ህይወቱን ሲያጣ የበረሃ ብቻ ሳይሆን በባህርም ህይወቱን ሲያጣ ይህን ሁሉ ነገር እያየ ጉራጌ ዝም አትበል የኦሮሞ ህዝብ ሲጨቆን ጉራጌ ዝም አትበል የኮንሶ ህዝብ ሲጨቆን ጉራጌ ዝም አትበል የአማራ ህዝብም ሲጠይቅ ጉራጌ ዝም አትበል ከጫረታ ከንግድ ስትባረር ጉራጌ ዝም አትበል ከፎይታ ከንግድ ከመርካቶ ከንግድ ከአትክልት ተራ ከንግድ ከአዲስ አበባ የህልውና የኑሮህን መሰረት ሲናጋ ጉራጌ ዝም አትበል አለሁ በል አንድ ነፍሰው ነውና ያለን ወደ ኋላ አትበል የሚል ነው አጠቃላይ ጉራጌ ከንግድ የተፈናቀለው በምን ምክንያት ነው ተፈናቅሏል ምትለው በአጠቃላይ የኢህአዴግ ስርዓት ኢህአዴግ አስተሳሰቡ በጣም ይህ ነው ብለህ የማትጠብቀው የብቀላ አይነት ስሜት ያለው አስተዳደር ነው በ97 የምርጫ ወቅት የጉራጌ ህዝብ ማንንም ማለት ይቻላል የትኛውም የጉራጌ ተወላጅ የትኛውም የጉራጌ ህዝብ ኢህአዴግን አልመረጠም ባልመረጠው መንግስት ነው የሚመራው ባልወደደው መንግስት ነው እና ከዛ ጋር በተያያዘ በተለይ ከምርጫ 97 በኋላ በጣም የከፋው እያንዳንዱ ቅድም የገለጽኩልህ ቦታ መርካቶ አትክልት ተራ ማለት ይችላል ፎይታ ኮልፌ በተለያዩ ክልሎች እንዳደረጉ ተደርገው ለምሳሌ ኦሮሚያ ክልል የጉራጌን ህዝብ ለመጨቆን እንዳደረገው ተደርጎ የኦሮሚያና የጉራጌን ህዝብ ለማጋጨትም ባለው ሴራ ከናዝሬት ግንብተራ ከሐረር ከድሬዳዋ አላይበዴ ከሲጋራ ተራ ከዚህ ጋር ያሉት የጉራጌ ተወላጆች የንግድ ቦታቸውን ያላግባብ ህጋዊ ባልሆነ መልኩ እንዲያጡ ተደርገው አብዛኞቹ ለስደት ተዳርገዋል የኔ የሚሉትም ህልውና ወይም የኔ የሚሉትም ቤተሰብ ማስተዳደር የማይችሉበት የከፋ ሁኔታ ላይ ናቸው ስለዚህ የኢህአዴግ ስርዓት በአጠቃላይ አሁን እያደረገ ያለው በጉራጌ ህዝብ ላይ ልክ በሌሎችም የኢትዮጵያ ህዝቦች ላይ እንደሚያደርገው የብቀላ እርምጃ እየወሰደ ነው ያለውና መላው የጉራጌ ህዝብ በአሁኑ ሰዓት እንደ ኢትዮጵያዊ ሆኖ እንደ ህዝብ ሆኖ የሚኖርበትን ኑሮ አይደለም እየኖረ ያለው አንተ የምትኖርበት እንግዲህ የጉራጌ ህብረተሰብ ወይም ብሔረሰብ ይሄ የሚደርስበትን ግፍ ለመቋቋም እያደረገ ያለው ጥረት ምንድነው ኢትዮጵያ ውስጥ ለምን የጉራጌ ህዝብ ይሄን ሁላ ሲበደል ዝም አለ የሚል ወይም ደግሞ ይሄን ሁላ በደል ከደረሰበት ለምን ዝም አለ ዝምታ በራሱ እኮ አምኖ መቀበልና የምታደርገው ነገር ጥሩ ነው ብሎ ወድጄልሃለሁ ብሎ እንደመቀበል ያህል ነው ለምን ዝም ይላል የሚል ሌሎች ሚዲያዎች ጥያቄ አንስተውልኛል ዝምታ በአጠቃላይ ግን የራሱ የሆነ መልስ አለው ምክንያቱም በዝምታ ውስጥ ታላቅ ኃይል አለ በዝምታ ውስጥ ታላቅ ትግል አለ የጉራጌ ህዝብ ይሄን ሁላ ሲደረግበት ዝም ያለበት ምክንያት ኢትዮጵያ ውስጥ እንደምታውቀው አይደለም ወጥተ ተጋፍጠህ አይደለም መብትን ለማስከበር አማራጮች የምትጠቀምበት ጊዜ አይደለም አንደኛ በጉራጌ ህዝብ ሰበብ የጉራጌ ህዝብ እንደሚያስተዳድሩ ተደርገው የተቀመጡትን እያንዳንዱ የጉራጌን ህዝብ መብቱ በሚያነሳባት ሰዓት በመጨቆን ግድያንም እስራትን በመፈጸም በዚህ ሁኔታ ላይ ባሉበት ሁኔታ የአንድ ህዝብ ሉዓላዊነት በምንም መልኩ የተከበረ ስላልሆነ ህዝቡ ህይወቱን ከማጣት አካሉን ከማጣት ከመታሰር ከመሞት ውጪ አማራጭ ስለሌለው ያለውን መፍትሄ ለመፈለግ ከመላው ኢትዮጵያ ህዝብ ጎን መቆም ስለሚፈልግ ባለው ነገር ሁላ ለኢትዮጵያ ህዝብ ጥሪውን ሳያስተላልፍበት ያለፈ ጊዜ የለም ያለው ምንም ነገር ሳይናገር ወይም ደግሞ የሚደርስበትን በደል ሳይገልጽ ያለፈበት ጊዜ የለም ከዚህ ጋር ተያይዞ ግን ምናልባት የጉራጌ ህዝብ እንደሚታወቀው ምንም አይነት የመሳሪያ ትጥቅም ሆነ ምንም ነገር የሌለው ህዝብ ነው በአጠቃላይ አንገቱን ደፍቶ ከመነገድ ከመስራት ውጪ ምንም ነገር በእጁ የሚገኝ ህዝብ አይደለም ስለዚህ ሊያደርግ የሚችለው ሁሉ ጊዜም ተቃዋሚ ሰላማዊ የሆነ ተቃውሞ ነው ያም ሰላማዊ የሆነ ተቃውሞ ለማድረግ እንደነገርኩ አማራጮች የሉትም
ሁልጊዜም ጥያቄ ባነሳ ቁጥር አፋና ይደረግበታል፣ እንዳይናገር ነፃነቱን ያጣል። በአጠቃላይ የጉራጌ ህዝብ የሚደርስበትን በደል ለመናገር ምቹ ሁኔታም አላገኘም እስከዛሬ። ማለት አንድ የሰማሁት ነገር አለ፣ የጉራጌ ዓለም አቀፍ እምቢተኝነት ኮሚቴ የሚባል እና ከዚህ ጋር የተያያዘ ነው። የጉራጌ ህዝብ እምቢተኝነት አስተባባሪ ኮሚቴ ነው። ይህ የጉራጌ ህዝብ እምቢተኝነት አስተባባሪ ኮሚቴ በአጠቃላይ በመላው ዓለም ያሉ መላው የኢትዮጵያ ተወላጆችም የጉራጌ ተወላጆችም አሉበት። በመልካም ጊዜም ሀገሪቱ ለማሳደግ ከፍተኛም ጥረት አድርገዋል። ያም አልተሳካላቸውም። በአሁኑም ሰዓት በህዝቡ ላይ የሚደርሰውን በደል፣ በህዝቡ ላይ የሚደርሰው ጭቆና በአጠቃላይ ባልወደደውና ባልመረጠውም መንግስት እየተዳደረ ባለበት በዚህ ሁኔታ ላይ ይህንን በመቃወም ከፍተኛ ጥረት እያደረጉ ይገኛል። የጉራጌ ህዝብ እምቢተኝነት አስተባባሪ ኮሚቴዎች በተለያዩ ዓለም ያሉ የመላው ኢትዮጵያ ህዝብ የመላው የጉራጌ ተወላጆች ናቸው። መልካሙ አርቲስት መላኩ፣ እንግዲህ የመስቀል በዓል በጉራጌ ህብረተሰብ ወይም ብሔር ዘንድ በጣም ተወዳጅ በዓል ነበርና አንተም የምትገኝበትና እንቅስቃሴ እያደረጋችሁ ያላችሁበት ቡድን ጥቁር መስቀል ብሎ ነበር የሰየመው። እስኪ ስለሱ አጫውተን። በአጠቃላይ መላው ኢትዮጵያ ህዝብ እንዲገነዘበው የምፈልገው ነገር የመስቀል ጥቁር የለም ወይም ጥቁር የሚባል መስቀል የለም። ግን ጥቁር መስቀል እንድናከብር የፈለግንበት ወይም ይህን ለህዝብ ያስተላለፍንበት መልእክት ምንድነው? በተለያዩ የጉራጌ ከተሞች የሙዚቃ ኮንሰርቶች ነበርን። በተለይ እነዛንም ሰርዣለሁ። አዲስ አልበምም ለመስቀል የተዘጋጀ ነበረ። እሱንም ከተዘጋጀ በኋላ እንዲቆም አድርጌያለሁ። ያም ያደረኩበት ምክንያት ብቻዬንም ሳይሆን ቅድም እንደገለጽኩልህ ከጉራጌ ህዝብ እምቢተኝነት አስተባባሪ ኮሚቴዎች ጋር በመነጋገር የጥቁር መስቀል እንዲከበር ነው የተደረገው። የጥቁር መስቀል ቅድም እንደነገርኩ የመስቀል ጥቁር የለውም። የጥቁር መስቀል ግን ያሰብንበት ምክንያት እንደምታየው በኮንሶ ህዝብ ላይ፣ በአማራ ህዝብ ላይ፣ በኦሮሞ ህዝብ ወንድምና እህቶቻችን ላይ እየደረሰ ያለው ነገር እርጉዝ እናት ስትገደል፣ እናት ከልጇ ጋር ስትገደል፣ በጣም ከፍተኛ ውጤት መጥቶላቸው ዩኒቨርሲቲ ሊገቡ ወደ ተሻለ ህይወት ሊያመሩ የነበሩ ጨቅላ ህፃናቶች፣ ወጣቶች እየሞቱ እያየን በዚህ ሁኔታ ላይ እኛ ተደስተን እንደሌላው ጊዜ ሙዚቃ በማዘጋጀት አዳዲስ ካሴት በመልቀቅ የምናከብረው የመስቀል ዝግጅት የለም። ስለዚህ ውስጣችን አዝኗል። የወገኖቻችን ሀዘን የኛም ሀዘን ነው፣ የወገኖቻችን ሞት የኛም ሞት ነው በሚል የጉራጌ ህዝብ በደስታ ሳይሆን በመከፋትና በማዘን በተለያዩ በጥቁሎች ቲሸርቶች ላይ መልእክቶችን በማስተላለፍ በተለያዩ የኢትዮጵያ ከተሞች ላይ የልጆቹን ከስራ ማፈናቀል፣ የልጆቹን መሰደድ፣ ልጆቹ በተለያዩ ሀገር ላይ ባሉ አሸባሪዎች እንደ በግ ሲታረድ ያን ነገርም ለመግለጽ አጠቃላይ የነበረው ሁኔታ ጥቁር መስቀል የጥቁር የመስቀል በዓል አከባበር በሚል በሐዘን ያሳለፍንበት ጊዜ ነው። ከዛ ጋር በተያያዘ ነው የጥቁር መስቀል አከባበር ነው ያልነው። ብዙ ጊዜ ግን በተሳሳተ አቅጣጫ ከሌላም ህዝብ ጋር ለማጋጨት ጥቁር መስቀል ብለው ነው ያሰቡት እነሱ። እኛ ግን የጥቁር መስቀል በዓል አከባበር ነው የሚል የጉራጌ ህዝብ እምቢተኝነት አስተባባሪ ኮሚቴዎች ከነሱም ጋር በመነጋገር ይህ ነበር ያስተላለፈነው መልእክት። ይህንን ተቃውሞ በማሰማት አርቲስት መላኩ የደረሰብህ ምንድን ነው የደረሰብህ? የአካል ጉዳት ወይ አደጋ የደረሰብህ ነገር አለ? በአጠቃላይ ኢትዮጵያ ውስጥ አይደለም በዲሞክራሲ ስም ካለ አምባገነን መንግስት ጋር ይቅርና ከግለሰብ ጋርም ስትጋጭ ከባድ ነው። በተለይ በጭፍን አስተሳሰብ ወይም ደግሞ እንዴት መደገፍ እንኳን እንዳለባቸው በማያውቁ ወጣቶች ኢህአዴግ ከስር የሚደገፈው ራዕዩም ዓላማውም ለህዝቡ ያለውም አስተዳደር ሳይገባቸው ነው ይሄን ድጋፍ የሚያደርጉ ወጣቶች አሉበት። ከዛ ጋር በተያያዘን በተለይ ጥሩ ስነ ምግባር የሌላቸው የደህንነት አባላቶች ያሉበት ነው። ከዚህ ጋር ተያይዞ አጠቃላይ ኢኮኖሚካሊ የምትለው ከስራም መፈናቀልም አጠቃላይ የአካል ጉዳቶችም እነዚህ ሁላ ተያይዘው እነዚህ ነገሮች ደርሰውብኛል። እጅህን በካሜራ ውስጥ ያንተን እጅ እያየው ነውና ምናልባት ከዛ ጋር የተያያዘ ነው ብዬ ለመጠየቅ ፈልጌ ነው። አዎ እጄም እዚህ ራሴም አካባቢ የተለያዩ አካላቶች ላይ ጉዳት ደርሶብኛል። በአሁኑ ሰዓት ላይ ግን በመላው ዓለም ያሉ የኢትዮጵያ ተወላጆችን ከልብ አመሰግናለሁ። በአሁኑ ሰዓት ሕክምና ላይ እገኛለሁ፣ እየታከምኩ ነው።
እስኪ ትንሽ ለካሜራ ከፍ አድርገህ ብታሳየኝ እጅን የታሰረ ነው የሚመስለው እንዴት ነው ይሄ ጉዳት እንዴት ነው ይሄ ጉዳት ሊደርስብህ የቻለው በአጋጣሚ ከደህንነቶች አባሎች ጋር አላወኩም ዓርብ ዕለት ማታ 2 ሰዓት ከሩብ ላይ ምሽት ላይ ነው ከነበርኩበት ታግሬ ለማፍታታት ኮንዶሚኒየም ወርታች እየወረድኩኝ ከደህንነቶች አባሎች ጋር እዛ ቆመው እየጠበቁኝ እየፈለጉኝ ነበርና ከነሱ ጋር ያው ለለመያዝ በማድረገው ጥረት ከዛ ላይ ወድቄ ነው ተገፍትሬ ማለት ነው ከዛ በኋላ እጄ ቀኝ እጄ ትንሽ ስብራት አለበት ሌላ አካሌም ከጭንቅላቴ ጀምሮ ተጎድቻለሁ እነዚህ ነገሮች ናቸው ያሉብኝ ግን ይሄን ጉዳት በአሁን ሰዓት አይሰማኝም ምክንያቱም ከዚህ በለጠ ህይወትን መስዋዕትነት የአካል ማጣትን ለህዝብ ብለህ ብታደርገው ይሄ ምንም ነገር የሚከብድ አይደለም ብዬ ነው የማስበው እንግዲህ እንደምታውቀው ህዝባዊ ወያኔ ሓርነት ትግራይ የከፋፍለ ግዛ ፖሊሲን ይጠቀማል ህዝቦችን ማጋጨት ጎረቤት ህዝቦችን ማጋጨት ውስጣዊ ግጭትን መፍጠር እንደዛ አይነት ነገር ይጠቀማልና በጉራጌ ብሔረሰብ እንደዚህ አይነት ነገር ተከስቷል አዎ በጉራጌ ህዝብም አሁንም እየተከሰቱ ያሉ ነገሮች አሉ ከዚህ በፊትም የተከሰቱ ነገሮች አሉ በተለይ በአሁን ሰዓት የጉራጌ ህዝብ ስንል የጉራጌ ህዝብ በራሱ ውስጥ የተለያዩ ቋንቋ የተለያዩ አኗኗር የተለያዩ ባህል ያላቸው የጉራጌ እህትና ወንድም ህዝቦቻችን አሉ ለምሳሌ የቀቤና ህዝብ አለ የወለኔ ህዝብ አለ መስቃንና ማረቆ ህዝብ አለ የሶዶ ጉራጌ ህዝብ አለ ከነዚህም ህዝቦች ጋር ለማጋጨት የሚደረግ ነገር አለ በተለይ የጉራጌ ህዝብ የነዚህን እህትና ወንድሞቹ የነዚህን የሌሎችን ህዝቦች ማለት በዛ ውስጥ ያሉት ለምሳሌ እንደ ቀቤና ወለኔ የማረቆና ክስታኔ የሶዶ ጉራጌን ህዝብ ነፃነት የሚነፍክ የጉራጌ ህዝብ ለራሱ ብቻ ነፃነት የሚያስብ በማስመሰል ከነሱ ጋር ለማጋጨት የሚደረግ የውስጥ ለውስጥ የህዝብ ግጭትም አለ በአጠቃላይ የጉራጌ ህዝብ ከሌሎቹም እህትና ወንድሞቹን ተስማምቶ እስከዛሬም ተዋልደን ተግባብቶ የሚኖር ህዝብ ነው የወለኔ ህዝብ ወይም የቀቤና ህዝብ ቀደም እንደገለጽኩልህ የማረቆና መስቃን ህዝብ የሶዶ ክስታኔ ህዝብ አድጎ ተለውጦ ነገሮች ተስተካክለውለት ማየት የጉራጌ ህዝብም ህልም ነው እንጂ የጉራጌ ህዝብ የሌሎቹን ነፃነት ማጣት ወይም ደግሞ ማፈን የሚችልም ህዝብ ወይ የሚፈልግም ህዝብ አይደለም ምክንያቱም እንደምታየው የጉራጌ ህዝብ በተለያዩ የኢትዮጵያ ክልሎች እየሰራ አንገቱን ደፍቶ ለኑሮ የሚጥር ህዝብ ነው ስለዚህ እነዚህ እህትና ወንድሞቻችን አሁንም እንዲረዱት የምፈልገው የነሱ እድገት የጉራጌም ህዝብ እድገት ነው የነሱ የነፃነት ማጣት የኛም የነፃነት ማጣት ነው እነሱ የሚጠይቁትን ነገር የጉራጌ ህዝብ የሚቃወም ህዝብ አይደለም በአጠቃላይ ግን ቀደም እንደገለጽኩልህ በኢህአዴግ በኩል የተቀመጡ የጉራጌን ህዝብ የሚወክሉ ተደርገው የሚታዩ ህዝቦች እነሱ የሚያደርጉትን ነገር ከነሱ ጋር ተያይዞ ግን የጉራጌ ህዝብ ስም ሊያስነሳ አይገባውም ሌላው ቀደም እንደገለጽኩልህ የጉራጌን ህዝብ ከሌላው ህዝብም ጋር ከውስጥ ግጭት ውጪ ከሌላም ህዝብ ጋር የሚደረግ ነገር አለ አሁን በቅርብ ጊዜ እንደማስታውሰው በኦሮሚያ ክልል በተለይ በድሬዳዋ በናዝሬት በሐረር የደረሱት ነገሮች የኦሮሚያ ክልል መንግስት እንዳደረገው ወይም የኦሮሚያ ክልል የኦሮሚያ ህዝብ በጉራጌ ላይ እንዳደረገው በማስመሰል ለማጋጨት የተደረገ ነገር አለ የኦሮሞ ህዝብ ከሚገርም በላይ በወልቂጤም ብትል እንድብርም ሌሎችም አካባቢ ተዋልዶ ተፈቃቅሮ ተስማምተን ምንድነው ለማጋጨት ምንድነው የተደረገው በእነኚህ አካባቢዎች ኦሮሞና ከጉራጌ የተደረገው ነገር ምንድነው በተለይ በድሬዳዋ አካባቢ የንግድ ቦታቸውን በማቃጠል እቃቸውን እንዲያድኑ በማድረግ ከንግድ ቦታቸው በማፈናቀል ሐረርም ላይ እንደዚሁ አሁን ወደ ናዝሬት 10 አመት ሆኖታል ግንብ የሚባል የገበያ ማዕከል ነበር በብዛት የጉራጌ ተወላጆች የዕለት ጉርሳቸውን የሚሸፍኑበት ቤተሰቦቻቸውን የሚያስተዳድሩበት ልጆቻቸውን የሚያስተምሩበት የንግድ ቦታ ነበር እነዚህም ልክ የኦሮሞ ህዝብ በጉራጌ ላይ እንዳደረገው በማስመሰል ኢህአዴግ ነው ይሄን የሚያደርገው ስለዚህ ከዚያ አካባቢ የተፈናቀሉት ከዚያ አካባቢ ስራቸውን ያጡትም ተጠያቂነቱ ኢህአዴግ እንደሆነ እንዲገባቸው ፈልጋለሁ የኦሮሞ ህዝብ ምን ጊዜም ቢሆን በጉራጌ ህዝብ ላይ ያለ ምንም አይነት ጥላቻ እንደሌለው እኔ ራሴ መረጋገጥ እችላለሁ እኔ ራሴ መናገር እችላለሁ ምክንያቱም አንድ ህዝብ ነን ተዋደን ተስማምተን እየኖርን ተፈቃቅረን እየኖርን ያለን ህዝቦች ነን ለዚህም ማስረጃ ልገልጽልህ የምችለው
ለምሳሌ ከአዲስ አበባ በበዓላት ወቅት በመስቀል ባረፋ ወደ ጉራጌ ክልል ወደ ጉራጌ ህዝብ ስንሄድ ቤተሰቦቻችን ለመጠየቅ ስንሄድ የምናልፈው በሰበታ በቱሉ ቦሎ በዲለላ በወሊሶ በኩል ነው የምናልፈው ሰላም ተባብለን ተቻችለን ኖረን ወሊሶም ራሱ ብትገባ ብዙ አብዛኛው ከኦሮሞ ኩል የጉራጌ ህዝብ አለ ተዋልዶ ተግባብቶ ተፈቃቅሮ የሚኖር ህዝብ ነው ስለዚህ ይህን ህዝብም ለማጋጨት የሚደረገው ጥረት ህዝቡ ሊገባው ይገባል ሊያቀው ይገባል ይህን ነገሮች የሃዲግ ራሱ የራሱን ስልጣን ለማራዘም የሚያደርጋቸው ግጭቶች ህዝቡ ሊያቀው ይገባል መልካም አርቲስት መላኩ አንድ ዘፈንን አዳምጬ ነበርና ዳና የሚለው ብዙ ሰው ወዶታል ምንድነው ትርጉሙ እስኪ አንዴ በትልልንና ከዛ ትርጉሙን ትነግረኛለህ እሺ ቃረንዳው ጣነ መጀንዳነሳነ የመጠኒኩ ይናዘ ወቆፔተ ተሞንዳ ቦምበር ፈሪያነሁ የጉራጌ ዘንጋ ኸዶሻ አደራሁ አደራ 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 ቃረንዳው ጣነ መጀንዳነሳነ የመጠኒኩ ይናዘ ወቆፔተ ተሞንዳ በዳነ ያነሁ የጉራጌ ዘንጋ ኸዶሻ አደራሁ አደራ 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 እያለ ሙዚቃውን ይቀጥላል የዚህ ሙዚቃ መልእክት ምንድነው 2000 ዓመተ ምህረት ላይ የጉራጌ ተወላጆች ብቻም ሳይሆኑ የጉራጌ ህዝብ ብቻም ሳይሆን መላው ኢትዮጵያ ህዝብ ለጉራጌ ህዝብ እድገት የጉራጌን ህዝብ በተለይ መሰረታዊ በሆኑ ነገሮች ሆስፒታል ትምህርት ቤቶች ንጹህ መጠጥ ውሃን ከመብራት ጋር በተገናኘ እነዚህ ነገሮች ለማስተካከል እነዚህ ነገሮች ለማሻሻል አገሪቷንም ለማሳደግ የጉራጌ ቴሌቶን ተዘጋጅቶ ሙዚቃውም ላይ እንደምትሰማው አርቲስት ሰራዊት ፍቅሬ ከ270 ሚሊዮን ብር ላይ ተሰብስቧል ይላል ከተሰበሰበው በኋላ ይህንን ብር ወዴት ገባ ይህንን ብር ምን ላይ ዋለ ምክንያቱም በጉራጌ ህዝብ አንድ መንገድ ነው የተሰራው ያ መንገድ የተሰራው የፌደራል መንግስቱ ይመለከተኛል ብሎ በዛ በኩል ከተሰራ ሌላው ብሩ ማጋ ደረሰ ምን ላይ ዋለ የሚለውን ያን ጥያቄ በዚህ ሙዚቃ ላይ አንስቼ ነበርና በዚህ ሙዚቃ ላይ ይህን ጥያቄ ስትጠይቃቸው ግን የሚያመጡልን ምክንያት የሚያሳምን አይደለም ህዝቡ ይሄን ብር ሲሰበስብ ሊስትሮ የሚጠርገው በሸክም ስራም ላይ ያለው ነጋዴውም ሰው ቤት የሚሰራውም ተማሪውም ሁሉም ያለው ነገር ከኪሱም ተበድሮም ሁሉም ነገር ለሀገራችን እድገት ለህዝብ የእድገት ለህትና ለወንድሞች የለውጥ ለነሱ ጤንነት የሚታከሙበት ቦታ ለትምህርት ቤት ብሎ ይሄን ሁሉ ያዋጣው ገንዘብ የትገባ የሚል ጥያቄ በተደጋጋሚ ሲጠይቅ በዚህ ሙዚቃም ላይ የሚመልሱልህ መልስ የሚያሳምን አይደለም በተለይ የሚመልሱልህ መልስ ምንድነው የቤተ ጉራጌ ባህል ማዕከል እንደዚህ ነገር ፕሮጀክት አይዟል መሰረቱ ተጥሏል ይሄ ነገር በቅር ላይ ነው ሁሉ ጊዜ ይሄን ነው ግን ይሄን አይደለም ህዝቡ የሚፈልገው ህዝቡ ያደረገውን መስዋዕትነት በተግባር እንዲያይ ይፈልጋል ህዝቡ ያሰባሰበውን ገንዘብ ተግባር ላይ እንዲወለት ይፈልጋል በአሁን ሰዓት ጉራጌ ክልል ብትሄድ አሁንም እናቶች ሲወልዱ ወይም ሰው ሲታመም በቃሪዛ ተሸከመው ነው የሚሄዱት አሁንም ቢሆን ማስረጃ ልልክልህ እችላለሁ እህትና ወንድሞቻችን የሚያጠኑት በኩራዝ ነው የኩራዝ ቺስ ደግሞ በተለይ አጥንት ጧት ስትነሳ ካፍንጫ ላይ የሚወጣው ነገር እጅግ የሚዘገንን ነገር ነውና አሁንም የጉራጌ ህዝብ እንስራ ከወንዝ በእንስራ ውሃ ተሸክሞ ያልተጣራ ንጹህ ውሃ ያልሆነ ውሃ ነው የሚጠቀመው ስለዚህ ባለበት ሁኔታ ይሄን ሁላ ገንዘብ ወዴት ገባ የሚለውን በዚህ ሙዚቃ ላይ ይሄንን ጠይቄያለሁ ከዚህም ጋር በተያያዘ ያው ለኔ ጥሩ ነገር አልነበረም በተለይ ጻ መልካም እስኪ ወደ ግል ህይወትን እንመለስና እንግዲህ አንተ ገና ታዳጊ ወጣት ታዋቂ አርቲስት የሆንክ የመጣናና የግል ኑሮ ምን ይመስላል የግል ኑሮዬ ጥሩ ኢትዮጵያ ውስጥ ማከለኛ ኑሮ ከሚኖሩ ድምጻውያን ወይ አርቲስቶች እኩል ነኝ ኢትዮጵያ ውስጥ አንድም ሁለት ሶስት ቦታ ሰራለው የራሴ መንቀሳቀሻ መኪኖች አሉኝ የራሴ ቤት አለኝ የራሴ ምለው ነገር አለኝ በአጠቃላይ ግን በጣም ወደዚህ ነገር በጣም እንድገባ ያደረገኝ በተለይ እኔ ሁሉም የኢትዮጵያ ህዝብ እንዲያቀልልኝ የምፈልገው ነገር እኔ የ200 ዓመት ታሪክ ያላትን ታላቂቷን ኢትዮጵያ ወይም ደግሞ ከ90 ሚሊዮን በላይ ህዝብ ያላትን ሀገር ስለዚህ ታላቂቷ ሀገር ፖለቲካ ተንተኝ ወይ ይሄ ነው ማለት የምችል ልጅ አይደለሁም ገና በዳድ የሚሄድ ልጅ ነኝ
ግን ወደዚህ ነገር ውስጥ እጅግ አዝኜ በቃ ከራሴ ኑሮ ይልቅ ለህዝቡ ማሰብ አለብኝ ብዬ ገባሁት። በተለይ ቅርብ ጊዜ በዚህ በወራቶች መካከል ያለው ነገር ነው የምነግርህ። ቅርብ ጊዜ አሁን አዲስ ዓመት የምንቀበልበት ክረምት ነበር፣ የረመዳን ጾም ነው እና በዚህ አስቸጋሪ ሁኔታ ላይ በተለይ አዲስ አበባ ውስጥ ክረምትን እንዴት በዝናብ እንደምናሳልፍ ታውቀዋለህና አዲስ አበባ ሀና ማርያም አካባቢ የሚባል ቦታ አለ። ሀና ማርያም አካባቢ ከ30,000 በላይ የኢትዮጵያ ህዝቦች ይኖሩበታል። እነዚህን ህዝቦች እንግዲህ ከ15 ዓመት በላይ ኖረዋል። በዛ አካባቢ ቤት ሰርተዋል፣ የኮብልስቶን መንገድ ገብቶላቸዋል፣ የመብራት ሲስተም ተዘርግቷል፣ ኤሌክትሪክ ገብቷል፣ የውሃ መስመሮች ተዘርግተዋል፣ ወልደዋል፣ ልጆቻቸውን እያስተማሩ ነው። በዛ ላይ ክረምት ነው፣ የረመዳን ጾም ሊፈታ ነው፣ አዲስ ዓመት መባቻው ሊገባ ነው። በዚህ ሁኔታ ላይ በዚህ ክረምት ቤታቸው ፈርሶ እኔ አጋጣሚ ወደ ቃሊቲ እየሄድኩ ነውና በቃ ግርግሩ በጣም ያለው ነገር ለቅሶም ህፃናት ይዘው ጭቁጭ ብለው ዝናብም ሲዘንብባቸው ያን ነገር ሳይ ማለፍ ስላላስቻለኝ ወርጄ ያለው ነገር ማየት ጀመርኩኝ። አካባቢውን እየቃኘሁ ነበር። የሞቱም ሰዎች አሉ። በዛ ሁኔታ ላይ ምንድነው ብዬ መጠየቅ ጀመርኩኝ። ስጠይቃቸው እንደዚህ ፈርሶብን ነው በቃ ማለት ለራሴ ብዙ ጥያቄዎች መጠየቅ ጀመርኩ። ምክንያቱም እነዚህ ሰዎች ይሄን ሁሉ ዓመት ሲኖሩ ከመጀመሪያው ጀምሮ ቤት ውስጥ ሲሰራ የት ነበር ኢህአዴግ? ከተሰራስ በኋላ ያለውን ነገር ወዲያው ማስቆም እየተቻለ ይሄን ሁሉ ዓመት ከኖሩ በኋላ አወያይቶ የህዝቡን ስሜት ተረድቶ ህዝቡን የሚፈልገው ነገር አውቆ ቢያንስ እንኳን ሌላ ተለዋጭ ኮንዶሚኒየም ተሰጥቷቸው ያም ቢቀር እንኳን ክረምቱ አልፎ አዲስ ዓመት አልፎ ከህዝቡ ጋር ተነጋግሮ ሰላማዊ በሆነ መልኩ መፍታት እየተቻለ ይሄ ነገር እንዴት ሊሆን ቻለ የሚለው ነገር ይሄን ህሊና መቀበል አልቻለምና ከዛ በኋላ በምችለው መንገድ ሁላ የወገኖቼን ስቃይ በቃ መቃወም ጀመርኩኝ። ከዛም ጋር በተያያዘ በተለይ የኦሮሚያ ክልል የማንነት ጥያቄ በተለይ የህልውና ጉዳይ የሆነው ጥያቄ ማንሳት ጀመረ። አማራም ክልል ላይ የተደረገው ነገር ማብራራት አይጠበቅብኝም፣ ሁሉም የኢትዮጵያ ህዝብ ያውቀዋልና ከነዚህ ጋር በተገናኘ አጠቃላይ ያሉት ነገሮች በቃ የሚሰማኝን በህይወቴ ወሰኜ መናገር ጀመርኩኝ። እና አጠቃላይ የኔ ኑሮ ብቻዬን ካሰብኩት እኔ ያን ያህል በችግር ያለው ሰው አይደለሁም። እግዚአብሔር ይመስገን ከእድገቴም ጀምሮ ብዙ ነገሮችን አልፌ የመጣሁ ልጅ ነኝ። ግን ለራስ ብቻ መኖር ለራስ ብቻ ማሰብ ሰብአዊነትም አይደለም፣ ሰውም አያስብልም። ከዛ ጋር በተያያዘ ግን ዝም ማለት አልቻልኩም። ሌሎች እንዳንተ ያለው አርቲስቶች እና ሌሎች ወጣቶች ምን ማድረግ ይጠበቅባቸዋል? ኢትዮጵያ ውስጥ በተለያዩ ሙያ ላይ ያሉ ወጣቶች አሉ። በተለያዩ ሙያ ላይ ያሉ የኢትዮጵያ ህዝቦች አሉ። የግድ የሰው ልጅ ኢህአዴግን ለመታገል ወይም ኢትዮጵያዊ የኢህአዴግን ስህተት ለማሳየት መሳሪያ መታጠቅ አይኖርበትም። እያንዳንዱ ባለው ሙያ ላይ እያንዳንዱ ባለበት ቦታ ላይ የእምነት አባቶች፣ የእምነት ተከታይ እህትና ወንድሞቻችን፣ አስተማሪዎች፣ ተማሪዎች በተለያዩ ሙያ ላይ ያሉ የኢትዮጵያ ህዝቦችን ያላቸውን ተቃውሞ መቃወም አለባቸው። ምክንያቱም ከዚህ በኋላ ለመጪው ትውልድ የምናወርሰው ሌላ ምንም ሀብት የለንም፣ ሀገር ነው የምናወርሰው። ሁሉም ነገር አላፊ ነው። የዓለም ፍጻሜ እስኪደርስ ድረስ ሀገርና ህዝብ ግን በክብር ይኖራሉ። እኛም አላፊዎች ነን። በስልጣን ላይ የሚያሉት ሰዎች ምንም ቢሆን ምንም ህዝቡን ቢያሰቃዩ ነገ አላፊ ናቸው። ስለዚህ በኢትዮጵያ ውስጥ ያለው ህዝብ ሁሉም ለራሱ ለህልውና ለራሱ መብት አንዱ ሲጎዳ አንዱ ማየት የለበትም። ለአንዲት ኢትዮጵያ ሁሉም በያለበት ቦታ በያለው ሙያ መታገል አለበት። በአጠቃላይ የኢህአዴግን ስርዓት እጅግ በቃ ከአምባገነንነትም በላይ መሆኑ ማወቅ ከፈለግ በተለይ የሚሰማህን ስሜት ስትናገር በሶሻል ሚዲያ ላይ ገብተው የሚሰጡትን አስተያየት ስትሰማ የመጀመሪያው የሚሰድቡ እናት እንደዚህ ትሆን ነው፣ አንተ እንደዚህ ልጅ ነው። ይህ ማለት የኢህአዴግ ውስጥ ያሉት ምን ያህል ስነ ምግባር የጎደላቸው፣ ምን ያህል ኢህአዴግን የሚደግፉ፣ ምን ያህል ስርዓት እንደሌላቸው፣ ለግላቸው ብቻ እንዴት እንደሚያስቡ በዚሁ መረዳት ትችላለህ። አንድ ሰው የሆነ ሐሳቡን ሲሰጥ የሆነ የሚመስለውን ነገር ሲናገር ሌላ ዜግነት የለኝም ኢትዮጵያዊ ነኝ፣ በሀገሬ ላይ የማያው ነገር የሚመስለኝን ስናገር አይ ያየህበት እይታ እኮ እንደዚህ ነው፣ ይሄ ነገር እንደዚህ ነበር፣ ኖ እኛ አላየነውም ነበር ወይም እኛ አላወቅነውም ነበር፣ ለሰጠን ሐሳብ እናመሰግናለን፣ ካልሆነም ይስተካከላል የሚለው ስርዓት ባለው መልኩ መመለስ ሲቻል አሁንም ህዝቡ ለማፈን አሁንም ህዝቡ ለመጮኮን ከስድብ ጀምሮ
ምናልባት በአካል ላይ የሚደርሰው ጥቃት ተውና ስድቡ ዝም ብለህ አንተ የሚሰማን ስሜት ዛሬ ሶሻል ሚዲያ ላይ ብትገልጽ የሚሰድቡን ስድብ ከስር ስታነበው የኢህአዴግን ስርዓት ምን አይነት እንደሆነ መገምገም ትችላለህ። ግን ከዚህ ጋር በተያያዘ እኔ አንድ ማስተላለፍ የምፈልገው መልእክቴ ለኢትዮጵያ ህዝብ ነው። ከኢህአዴግ ጋር በተገናኘ ከህወሓት ጋር በተገናኘ የትግራይን ህዝብ ከዛ ጋር ማጣመርና ከዛ ጋር ማገናኘት የለብንም። ምክንያቱም የትግራይ ህዝብ የራሱ የሆነ ነፃነት ያጣ ህዝብ ነው። ልክ እንደማንኛውም ኢትዮጵያዊ ለመብቱ ለነፃነቱ በቅርብ ቀን ይታገላል። በእርግጠኝነት ነው መናገር የምችለው። ምክንያቱም የትግራይ ህዝብ በራሱ እንደ ህዝብ ነፃነትን ይፈልጋል። ከህዝብና ከወንድሞቹ ጋር ሰላማዊ የሆነ ኑሮ እንዲኖረው ይፈልጋል። እንደማንኛውም ኢትዮጵያዊ ነፃነቱን ይፈልጋል። በዚህ ሁኔታ ላይ ግን የትግራይን ህዝብ መጠቀሚያ አድርጎ ኢህአዴግ ያደረገ ያለውን ነገር ማወቅ መቻል አለብን። ሁሉም ህዝብ ኢትዮጵያዊ ነው። ስለዚህ እኛ ማሰብ ያለብን ልክ እንደ ኢህአዴግ በተሳሳተ መልኩ እንደ ኢህአዴግ ባምባገነን መልኩ ሳይሆን ህዝቦች ሁሉም እኩል ናቸው፣ ሁሉም እምነቶች እኩል ናቸው፣ ሁሉም የሰው ልጅ እኩል ነው በሚለው አስተሳሰብ ነው ማሰብ ያለብን። በነገራችን ላይ አንዲቷን ኢትዮጵያ ስንል በኢትዮጵያ ውስጥ ያሉት ብሔር ብሔረሰቦች እንደ ባህላቸው፣ እንደ ቋንቋቸው፣ እንደ የአኗኗራቸው ያቀፈችን ኢትዮጵያ ማለት ነው። ኢትዮጵያ አንዲት ኢትዮጵያ ሲባል ብዙ ጊዜ የሚያስቡት ኢትዮጵያን በአንድ ጊዜ ጨፍልቆ ባንድን ሁሉም የሁሉም ብሔር ነፃነት አሳጥቶ እንደ አንድ ኢትዮጵያ መምራት ማለት ግን አይደለም። በአጠቃላይ እኔ የፖለቲካ እውቀቱ ብዙ ነው። እንግዲህ አርቲስት መላኩ ጊዜ ሊገድበኝ ነው እዚህ ጋር ግድ ላቆም ነውና ለሰጠኸኝ ማብራሪያ ሪሊ ከልብ አመሰግናለሁ። እንግዲህ አርቲስት መላኩ ብረዳ ለሰጠኸኝ ማብራሪያ ከልብ አመሰግናለሁ። መልካም ጊዜ እንዲሆንልህ እመኛለሁ። መልካሙን ሁሉ እንመኝልሃለን። እንግዲህ ውድ ተመልካቾቻችን ከአርቲስት መላኩ ብረዳ የጉራጌኛ ዘፋኝ ማለት ነው ጋር ያደረግነው ቃለ ምልልስ በዚህ ላይ ሰላም ወያኔ 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 ያኔ በበኳሪ ተጨነው ይተከተክተሜት መሞሪ ኢትሞሞሪ ከፍተሜት መሞሪ ኢትሞሞሪ ከፍተሜት መሞሪ ኢትሞሞሪ ከፍተሜት መሞሪ ኢትሞሞሪ ከፍተሜት መሞሪ ኢትሞሞሪ ገነኖ ቦኼቃ ኢትሞሞሪ ሄታሽ ቦኼቃሮ ኢትሞሞሪ በንቀት ማኸረኒ ኢትሞሞሪ ዌታ ታየኸሮ ኢትሞሞሪ እንምቡራ ኸረ ኢትሞሞሪ ማነ ኸርጅ ጓራ ኢትሞሞሪ አተታቲ ሞት ኢትሞሞሪ አተታ ይቀጥል ህዋ ኸዛወተ ከገኖት ቀመንደም ይኻደ ገንበበት ሰብጀፐረ ብለ ካምሰነኩም ካበቤቴ አፈሪ እንቡር ቢርቤዳ ሰንብስ ሚያራስ ሜዩሪ ረቆንቸ ባነ ይሰርፊ በዋና እኳ ይካደገም የሰብሰብ ያትባና ያትባና የሰብሰብ ያትባና ያትባና የሰብሰብ ያትባና ያትባና የሰብሰብ ያትባና